ዛሬ ለየት ባለ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ባለቤቴን ታፈቅሪዋለሽ የሚል ነው። ክፍል 1 ዛሬ አቀርብላችኋለሁ። ክፍል 2 ደግሞ በቀጣይ ክፍል ይዤላችሁ እመጣለሁ። ወደ ቪዲዮ። ባለቤቴን ታፈቅሪዋለሽ አለችኝ። እኔ መጠየቅ አይደለም ያስደነገጠኝ፣ እንዴት አብሮ ይጠይቃል ወይ የሚለው ነበር። ለዚህ ጥያቄ መልስ ይሰጣል ምን ያህል የመንፈስ ጥንካሬ ቢኖራት ነው የጠየቀችኝ በሚል ቀና ብዬ ላያት ሞከርኩ። ሁለቱም አይኖቿ እንውረድ እባክሽ በሚሉ እንባዎቿ ተሞልተዋል። መልሱን እንድነግራት እንደፈለገች ታስታውቃለች፣ ግን ደግሞ መልሱ አዎ ከሆነ ባልነግራት እንደምትመርጥ በስሜት ተግባብተናል። እባክሽ አዎ እንዳትይኝ የሚል የፊት ገጽታ ነበር ያየሁባት፣ ግን አልቻልኩም። እንዲህ ስሜቷን ታግላ ከጠየቀችኝ ህይወቱን ማወቅ ይገባታል፣ እውነቱን ማወቅ ይገባታል። አዎ አፈቅረዋለሁ አልኳት። አሁንስ በቃኝ አለች። አንድ እንባ ከግራ አይኗ ተነስታ መሬት እስክትመታ ድረስ ተከተልኳት። በራሴ እያፈርኩ አሁን ፈጣሪ ሰምቷት ይህ እንባ ጎርፍ ሆኖ ይዞ የሚሄድ አይችልም ነበር ብዬ አሰብኩ። እሷ ግን አሁንም ፊት ለፊቴ እንደቆመች ነው። እሱስ አለችኝ። እሱ ምን ያፈቅርሻል አለች። እሱስ ብላ ብትጠይቀኝ ምን ልትለኝ እንደፈለገች ገብቶኛል እኮ፣ ግን ትክክል ያፈቅርሻል ብላ እንድጠይቀኝ ፈለግኩ። ድፍረቷን ላደንቅላት። የቱን ያህል እውነታውን ለመቀበል እንደተዘጋጀች ነበረ ማወቅ የፈለግኩት። እሷ ግን አለችው እየተናነቃት የገዛ ባሏ እኔን እንደሚያፈቅረኝ ለማወቅ ጠየቀችኝ። አዎ ልበላት እና ጉዳዩን ለብዙ ዓመታት ባለቤቷን ሳፈቅረው ነው የኖርኩት፣ ግን ደግሞ ባለትዳር መሆኑንና ትንሽም ቢሆን የተዋሃደኝ ፈሪሃ እግዚአብሔር ተደምሮ የኔ እንዲሆን ምንም ነገር አድርጌ አላውቅም። ትዳሩን አከብራለሁ። አሁን ግን የሆነ ጎን ያው ብለሽ ትዳሩ ይፍረስና እሱም ወደ አንቺ ይምጣ አለኝ። የተፈራረቁ በሚመጡ ስሜቶች ግራ ስገባ ድምጿን ሰማሁ። አትዋሽኝ እባክሽ አለች። እኔ እንጃ ድንገት የመጣልኝ መልስ ስለነበረ ሌላ ምንም አላልኳትም። እሷም መንገድ እያለች በቆምኩበት ትታኝ ሄደች። እኔም ዞር ብዬ ወደ ጉዳይ ስራመድ ቴዲ ትልቅ አበባ ታቅፎ ከፊት ለፊቴ መጣ። ደንግጬ ቆምኩ። ሜሪ ባለቤቴን አይተሻታል? ወደ ካፌ ሄደች። ፊቱ ላይ ደስ የሚል ፈገግታ ያየሁበት አልፎ ሄደ። የኔ ጥያቄ እኔ ቴዲን እንደማፈቅረው ራሱ ቴዲ ሳያውቅ ባለቤቱ እንዴት አወቀች የሚለው ነው። ጉዳይ እንትቼ እነሱ ወደ ሄዱበት አቅጣጫ መሄድ ጀመርኩ። አበባ ሲሰጣት ላይ ክፍል 1 ይሄንን ይመስል ነበረ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ቀጣይ ክፍል በሌላ ቪዲዮ ይዤላችሁ እመጣለሁ። ክፍል 2 ማለት ነው። እስከዛው መልካም ጊዜ ይሆንላችሁ።